ሌላ ያስጀመርኩ እሱ ሆን ብላ ያደረከው ነገር የሰጠሽኝን ሀብል ልመልስልሽ ነው ለማለኔ አንቺ እና ምን ማለት ነው? ለምን እንደምትመልስልኝ አልፈልገውም። ከፈለክ መጣል ትችላለህ። እኔ አክብር ባይዘዌ እንደ ድራማውም ሆነ ሀብሉን እያላችሁ ነበር ብዙዎቻችሁ ማለት ነው። ሀብሉ እንደዚህ ገብቶ እንደዚህ ወጥቶ እንዲገብቶ የሴጣን አስተፍሩላ እና ቶታሊ ስለመለሰው እንግዲህ ደስ ይላል። መግቢያው ላይ ደስ ይላል። ባይዘዌ እዩን አላየሽም ወይ ስትሉኝ እዩን ሰብስክራይብ ስላላረኳት እኔ ጋር አይመጣም ነበር። ዛሬ ሰብስክራይብ አረኳት ማለት ነው። ለፍትፈታዬ ሲል ከምር እኔ ሀሳብ ቤት ሄድኩት ብሩክም ሀይሚም የለውም ብዬ ነው እንጂ ሀይሚትዬ ወይ ብሩኬ ከመጡ ሄድ ነበር ማለት ነው። እና ሰብስክራይብ ስላላረኳት ነበር ዛሬ አረኳት። ቁርዜ እንደ ቦጋላውን ከዚች ጋር ስትቆም አጨቅጭቀኝ ነው አጨቅጭቀኝ። ይህን ፊት ወይ አፍርሽው ወይ አሳድሽው። እችም ገጌ እሷም ገጌ ብሩክን ስታግግም ነው። እና ወደ ሰላም ሊመጡልን ይሆናል እንግዲህ። ብሩኬ ልብ ግዛ ካሁን በኋላ እስቲ እናያለን። አንቸኩልም። ታደርጋችሁ ነገሮች ተጠንቀቅ። ምንድን ነው ምን አደረጉ? አሁንም እያደረክ ያለ ሆነ አይደለም። ሲቀጥል ቱም ስንቀን እንግዲህ ላግኝ ሲላት በጣም ደስ ብሏታል። ግን ባይዘዌ እኔ ቢግ ሪስፔክት አለኝ ለመዳም ቅመሞች አብሶት ቲክቶክ ላይ ያላችሁት ሪሊውን ነው ትለያላችሁ እኮ። ለምንድን ነው እንደዚህ ያልኳችሁ? ከምሬ ነው። ማስታወቂያ የያዘኝ 2 ማስታወቂያ ማለት ነው። ማስታወቂያውን በደንብ ነው ያየሁላት። ለምን ይዋሻል? ሰብስክራይብም ዛሬ ነው ያረኳት እና ማስታወቂያ ሲይዘኝ የመዳም ቅመሞችን ያመሰገንኩት በብሩኬ እና በሀይሚዬ ስሞኜ ማለት ነው። ለምን ይሄ ማለት እየተጨነቁበት እያለቀሱበት እንግዲህ እዩንም ያው ተከፋይ አድርገዋታል እንደኛ ማለት ነው። ሁላችንም እዚህ ዩቲዩብ ላይ ያለ ነው ተከፋይ ነን። እዩ ደግሞ በ3 ቪዲዮ ተከፋይ ሆናለች እና ብዙ ቲክቶክ ላይ ያላችሁ ገስት ላይ ናችሁ የምትጫጩት ትርፍ ንግግር ብንናገር አንደኛ እኔ ነኝ በአንድ ቁጥር ትርፍ ንግግር በዚህ ቪዲዮ እየተናገርኩ ያለሁት። ግን ምንድነው ቢያንስ ዩቲዩብ ስትሪም ያርድ ኑ። እኔ ዩቲዩብ ላይ እኮ አለው 5 ስላለው ዩቲዩብ ላይ እንደምታዩኝ ነው እና እኔ ቲክቶክ ላይ ነው ፈራው እና ዩቲዩብ ቤቴ ነው። ኑ እኔም ሰፖርት አደርጋቸዋለሁ። ሪሊውን እኔ እንደዚህ አዲስ መተው በእናንተም እየተናደዳችሁ ብዙ ነገር፣ እነሱ ደግሞ ጥሩ ነገር እያዩ ነው፣ ግን ለእናንተ እያሰቡ አይደለም። ለእናንተ ደግሞ የሚያስቡ ማለት ነው አንድ አላህ ሱብሃነሁ ወተዓላ ነው። ለሰው እድገት ነው የምትጥሩት። ሪሊውን ነው እና የዩ ማስታወቂያ ሲያጌን ሲይዘኝ እናንተን ያስታወስኩት ማለት ነው። አላህ ይስጣችሁ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። እንጀራ ይስጣችሁ ውጥር ማለት ነው። እኔ እንጃ እኔ በማንም እንደዚህ ተናግሬ አላውቅም። ትርፍ ንግግር እቻት እያወራች ነው እና ከልጄ አባት ጋር ደስተኛ የሆነ ህይወት መኖር ነው የምፈልገው። እኔ አንቺ ከማዳምጥ ባወራ ይሻለኛል። እና የምንላችሁ ፈልጌ ነው እንግዲህ ያው ብሩክን እየጠበቀችው ነው። እና ቻናል ክፈቱ ብዙ ጊዜ እላችኋለሁ። በዩ ይሄ በዚህ ፓርት በዚህ ቪዲዮ ትርፍ ቃል ተናግሬያለሁ። ታውቃላችሁ ዘር ለገበሬ እርስ በርሳችን ተሰዳድበናል። እናቴን ሳትቀር ሰድበዋታል የብሩክ እህቶች ላይ እኔ በቃ ተቀየርኩ ማለት ነው። ገባችሁ? ሰው ነኝና ማለት ነው። ገባችሁ? እና መልሰን ግን ሁላችንም ይቅርታ ተባብለን ዛሬ ላይ ወደ ራሳችን ብንመለስ ኢትስ ግሬት። ዛሬ እንግዲህ ብሩኬ እዩን ቀጥሯታል። የአንገት ሀብሉን ይመልሳል። የአንገት ሀብሉ የብዙ ኦዲየንሶች ጥያቄ ነው። በጣም የዋሆች ናቸው። ለምን ስራ ነው እዚህ ጋር የሚሰራው? ይህ በአንገት ሀብል ምናምን የሴጣን ነገር ኔቨርስ መሆንም የለበትም። ስጦታ ተሰጥቶ ተመልሶ ደግሞ አይመለስም። ስጦታ ተመልሶም ደግሞ አይቀበልም። አታ በድራማ በእውነታም ማለት ነው። ገባችሁ? ግን ያው የብዙዎቹ እንትን ስለሆነ ነው እንጂ ስጦታ ተመልሶ መቀበል ማለት ያው ታውቃላችሁ በአዲስም አለሳ ውሻ ቦሚት ያደረገው መልሶ ማስገባት ማለት ነው። እንደዛ ነው የሚባለው። እና ሆኖም ግን እንደ ድራማው ከመለሰላት እኔም ደስ ብሎኛል። ከተቀበለችው ተስፋ አደርጋለሁ። ምክንያቱም እሱን ብዬ እዚህ እስከመጣው ድረስ ለሱ እንትን እስካልኩኝ ድረስ እሱ ለእኔ ሪስፔክት አድርጎ ትሌል ነው። ሁሉም ሰው የሚያፍርበት የሚሆን ይመስለኛል። አፈርቢ ሌላ ምን አንቺ አላፈርሽው
ብሩክ ያላፈር እኛ ለምን እናፍራለን? ሀይሚትዬ ባለሽበት አላ ደግፍ ያርግሽ ይጠብቅሽ። ሪሊውን ነው ቢስሚላ። እኔ የሀይሚ በቃ የሆነ እኔ እንደነገርኳችሁ ትልቅ ቸኩላለሁ፣ በጣም እፈጥናለሁ። ተፈጥሮ ነው ይሄ ነገር ባይዘው ማለት ነው። እና የሆነ ነገር በቃ እኔ የሀይሚና የብሩኬ እንደዚህ ድራማ ህይወት ውስጥ ይገባሉ ብዬ አልሜም አስቤም አላቅም። ለዛ ነው እየተናደድክ ያለሁት እንጂ ኢዚ ነው እና አብርሽ እየሰሩ ነው። ገባችሁ? ግን በቃ አስቤም ስለማላቅ ነው። በዛ ላይ ደግሞ በእንደዚህ እንግዲህ ያረገዝኩ አንቺ ራሱ ቆመች ስለዚህ ነገር ዲስከስ ስታደርጊ በሰርግ ያላገባሽው ሰው አንደኛ ነገር ፍቅረኛሞች ናችሁ ተብለን እኮ 3 ቀን 4 ቀን አላየንሽም። ሸገር ላይ ስምሽ የትም አናቅሽም። ኬትም ለቅሞ አምጥቶሽ ነው። ግን አይቀፍሽም፣ አያቅለሸልሽም። እና ባይዘው ውዶች ሜቢ 10 ቪዲዮ አሁን ከተቋጨ ኢትስ ግሬት። ለምን ያው ሞኒታይዝ ሆናለች። ሰዓቱ ራሱ ሞልቷል። እድሜ ለእናንተ ማለት ነው። እንግዲህ 4,000 ወቻወር ማለት ነው። እንግዲህ አላ ይስጣችሁ። ለምን ቪዲዮን በደንብ ስለምታዩ ነው። 3 ቪዲዮ ነው የጫነችው። ይሄን ነገር የምናገረው ምንድን ነው እህቶቼ አፕሪሺየት ሆናችሁ እንድሰሩ ነው። ይሄ የእናንተ ውጤት ነው። ሁሌ ነው የምናገረው ይሄ ነገር። እንደነገርኳችሁ እኔ ዩቲዩብ ስጀምር እኔ እነዚህ ሁሉም ያውቁኛል። እንደነገርኳችሁ ሞኒታይዝ ሆኜ እኔ ጀማሪ ነበር ማደማምረው። እንደ ዛሬ ቢዚ ሳሎን በቀን 3 ሊቭ ላይ ማለት ነው። እና እኔ የምላችሁ ምንድን ነው ቻናል ክፈቱ ቶታሊ ማለት ነው። ብሩክን እየጠበቀችው ነው። ብዙ ነገር ተናግራለች። እኔ እና እሱ እንደማንለያየ ነው እያለች መግቢያ ላይም እንደሰማችሁት ሀብሉም ቢመልስም የዛን ቀን ለምን አልመለስክም ነበር ምናምን እያለች ነው። እውነት ነው። አሁን ያው ዲስከስ አድርጎ ሰው ተቃውሞት እኛ ስለተቃወም ነው። ለምን ሀይሚና ብሩኬ ደግሞ አንዳንዴ ችግራቸው የኦዲየንስን አይዲያ ይዘው ነው የሚሄዱት። ይሄ ነገር ደግሞ ተገቢ አይደለም። ሀብል ሲባል ስለ ሀብል ዛፍ ናት ሀብሉ መተት ምናምን ብላ አወራች። ሀና ማሩ አወራች። የሆነ ድንቡጮ መጣና እንደዛ አወራ። ይሄ የሆነ ፍራሙ ልጅ ስሙ ጠፋኝ። እሱን ቪዲዮ ሰሩ ማለት ነው። ይሄ ሮንግ ነው። እየሰሙ ዝም ብሎ ያኔ አንዳንድ ፌመሶች እኮ እንደ ፌመስ ነው መሆን ያለባቸው። ፈትፋች እንደ ፈትፋች ነው። እና ብቻ ይደብራል። ይሄ ብሩኬ መጥቷል። የሚደብቅ ነገር የለም ከዚህ በኋላ ሁሉም ነገር ማይደበቅ አይደለም። ምን እንዴት ነው ማልፋ አንተም ብዬ እኮ ነው እዚህ ድረስ የመጣሁት። ሌላ ህይወት ጀምር ያለው ለምን ቤቴ ድረስ መጣሽ? ሀብሉን ተቀበይኝ ከምሸጠው ሽጠው እየተባባሉ እንግዲህ ጭቅጭቅ ላይ ናቸው። ሌላ ህይወት ማለት ነው። አንተ ላይ ምንም ነገር መጥፎ ነገር ላደርግ እንደማልችል ታውቃለህ። ያንን አቤት ብችን እዩን ማንም ያነሳልን። ወይኔ ብሩክ ከዩ ጋር በእናት በቃ በብርም ከሆነ በብር እንትን በሉ። አሁን እኮ ቪዲዮ እስከሚጫን ነው። ስንት ቪዲዮ 6-7 ቪዲዮ ወይ ደግሞ 10 ቪዲዮ እስከዛ በኋላ ካልተቋረጠ በጣም አስቸጋሪ ነው ወዶቼ። ለማንኛውም የኛ ጓደኞቼ መዳም ቅመሞች ወደ ራሳችሁ ተመለሱ፣ ዱአ አድርጉ ማለት ነው። ምንም አትድከሙ። ሰው ለሚጠቀሙ እናንተ አትድከሙ። በቃ መልካምነታችሁ ይበቃል። እኔ ቤት የሚያናድድ ቪዲዮ ከሆነ አትምጡ። ረቢ ነው ምላችሁ የምትናደዱበት። ወደ ራሳችሁ ተመለሱ። ኢነፍ ከዛሬ ጀምሮ ማለት ነው። አድማ አድርጉ። ሀላስ እንዴ እኛ ብንሄድ ሄደን ቻናል ላይ እንጭናለን። ብንናደድም ይኸው እየጫንን ነው ቻናላችን ላይ። እናንተ ፎርዋት ላይክ ሼር እያደረጋችሁ እያዳመጣችሁ የምትናደዱበት ፎርዋት ሪዝን ደግሞ እኮ አልፈልግም ጣለው እያለች ነው እንደምታዩት። እየፈለግከውን ነገር ማድረግ ትችላለህ፣ መሸጥም ትችላለህ። እንደፈለግክ አድርገው። ይዘን ልቀብ አንቺ አሁን ከሰከንድ ኬክ አምጥተሽ ነው ወርቅ ሲጀመር ማለት ነው። የበሰበሰ ዊግ አይደል እንዴ? ስንት ጊዜ እየተሻሸሽ ስትደጋገሚው የበሰበሰ ማለት ነው እንዴ? የበሰበሰ ዊግ አለበት እንዴ? ለዛውን ወርቅ ለነገሩ አርቲፊሻል ይሆናል ወይ ደግሞ የና ሀይሚዬን ይሆናል የራሳቸው ይሆናል ሲጀመር ማለት ነው። ከበደ እኛ ፉኮ ፋራ አረጉን። አሁንማ ብሩክ ነው ለነገሩ ያስናቀን። እሷ ምን አረገችን? እሱ ነው ለቃቅሞ የሚያመጣው። ግን ሴቶቹን እንዴት ነው የሚያገኘው? አይቅልሽልሽም ግን ወይኔ ታድለክ ብሩክ ታድለክ። በልኮ እንደ ሲንግል ነው የሚያደርገው። አንድ ፍቅረኛ እዚህ ጋር ውዶቼ እኔ ነግሬያቸዋለሁ። የሁላችንም ሀሳብ አንድ አይነት አይደለም። አንድ ወንድ ሲንግል ከሆነ ችግር የለውም። ሲንግል ማለት ላጤ ከሆነ ግን ፍቅረኛ ካለው ከፍቅረኛው ጋር ነው እንደፈለገ መሆን ያለበት። ፎር ኤግዛምፕል አዶናይን እየሰጠዋችሁ ነው ከጃኒካ ራቁቷን ነው እየሄደች እያለችው አሁንማ ልብሷ ማለት ነው። ግን በቃ ሁለት ናቸው እንደፈለጉ ቢሆኑም ችግር የለም።
ግን ወንድ ልጅ 3 4 በጣም ነው የሚያስጠላው። ለሴቷም ክብር ለሃይሚም ክብር ማለት ነው። ለሃይሚም ክብር ይደብራል እንዴ! ያለ ድራማው ሴት የሚያመላልሰው የሚቀያየረው ነው የሚባለው። ይሄ ደግሞ ጀግንነት አይደለም። በጣም ነው የሚደብረው። እና ወደ ራሳችሁ ተመለሱ። ሞርዛን ብሩኬ አንቺማ ይዞሽ ሂድ አስቀያሚ ዘጊ በላችንም አንዴ አመኝበት አድርጌዋለሁ። ስለዚህ ይዘኸው ከዚህ በኋላ እየሄድሽ ደግሞ ምን አለች? ከበፊቱን ቆጨኝ እንደዚህ ሚዲያ ላይ በወጣው ኑሮ ምናምን እኮ አለች። ደፋር በፊት ቢሆንማ እኛም እኮ ከአንቺ ጎን ሆነም እንመሰክራለን። ሃይሚዬም የራሷን ነገር መስመር ትጀምራለች። ቦታም አትሰጥም። ከበፊትም እንደዚህ ብትመጡ ኑሮ ማለት ነው። ግን ይሄ ሁሉ ምንድነው? ውሸት ነው። ለድራማ ነው የመጣሽው። አታላዮች ምንም ማትበጥብጫት ቤት እየመጣሽ ሌላ ነገር አቶ በቃ አትጨቃጨቁ። እስኪ ተው ፍቱ በቃ። ምንም አጨቅጭቂያት አላት። እናንተ ወርቅ ነው እንዲሁ ወረወረችበት እኮ። አመሰግናለሁ አለ። ግን አታፍሪም? ግን አንቺ አታፍሪም? ፀጉርሽን ደግሞ ዛሬ በምንድን ነው? በሹካ ነው? ጨበሬ መጨለቅ ጣለው። የምሬን ነው ጣለው።